መከበርና በቁም ነገር መወሰድ የምትፈልጉ ከሆነ ተግባሮቻችሁ ከምንም በላይ ትልቅ ትርጉም አላቸው። በቅርብ ዓመታት ውስጥ የምታውቁኝ ወዳጆች ልደነግጡ ትችላላችሁ፣ ወይም ደግሞ በጣም ውሸታም ነን ልትሉ ትችላላችሁ። ምክንያቱም ግን ደግሞ እንደዚህ አይነት ሰው መሆኔ ከምታስቡት በላይ ዋጋ አስከፍሎኛል። አክብሮት ለማግኘት በመጀመሪያ ደረጃ በራስ መተማመን የሚባል ነገር ያስፈልጋል። በራስ መተማመን የሚባለውን ነገር ደግሞ ለማግኘት እነዚህ ቀይ መስመሮች የሚከበሩበትን መንገድ ማሳወቅም አስፈላጊ ነው። ያንን ያደረጉባችሁን ሰዎች ማንም ይሁኑ ማን ከህይወታችሁ አሽቀንጠራችሁ ልታስወጧቸው ይገባል። ምናልባት እዚህ ጋር ግን እነዛ ሰዎች ህይወታችሁ ውስጥ ቢቆዩ ከሚፈጥሩት መዘዝ ከሚያመጡት መዘዝ በጣም በብዙ እጥፍ የተሻለ። መከበርና በቁም ነገር መወሰድ የምትፈልጉ ከሆነ ተግባሮቻችሁ ከምንም በላይ ትልቅ ትርጉም አላቸው። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት በሺዎች የሚቆጠሩ ወዳጆችን እየረዳ ያለ ድንቅ የዩቲዩብ ቻናል ነው። በፍቅር ህይወት፣ በቢዝነስ፣ በሌሎችም የህይወት መስተጋብሮች ውስጥ ምክርና ድጋፍ የምትፈልጉ ወዳጆች ካላችሁ በቴሌግራም አድራሻችን ልታገኙን፣ ኮንታክት ልታደርጉን ትችላላችሁ። በዛሬው ዝግጅታችን ከሰዎች እውነተኛ አክብሮት የሚያስገኙላችሁን 4 ነገሮች እንመለከታለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው መከበር ነው፣ መወደድ ነው የምትፈልጉት። ይሄን ነገር በሚገባ ልታውቁለት ልዩ ይገባል። ይኸውላችሁ እዚህ ጋር የራሴን ታሪክ ልንገራችሁ። እኔ በጣም ከምታስቡት በላይ በሰዎች ለመወደድ በሰዎች ለመፈቀር ወይም ደግሞ ሰዎችን ለማስደሰት የምታገል አይነት ሰው ነበርኩ። ምናልባት ይሄን ስል በቅርብ ዓመታት ውስጥ የምታውቁኝ ወዳጆች ልደነግጡ ትችላላችሁ፣ ወይም ደግሞ በጣም ውሸታም ነን ልትሉ ትችላላችሁ። ምክንያቱም አሁን ላይ ከቅርብ ጊዜ ወዲህ እኔ ጋር በጣም ቅንጣት ታክል ሰዎችን ለማስደሰት ወይም ደግሞ በሰዎች ለመወደድ ተብሎ የሚደረግ ነገር ስለሌለ ይሄን ስለምታውቁ ማለት ነው። ምናልባት በአጭር ጊዜ ውስጥ በቅርብ ጊዜ ትውውቅ ያለን ሰዎች ይሄን ነገር እኔ ላይ አላያችሁም፣ ሰው ልደነግጡ ትችላላችሁ። ይሄን ስላችሁ ግን ከሆኑ ዓመታት በፊት እንደዛ አይነት ሰው ነበርኩ። ግን ደግሞ እንደዛ አይነት ሰው መሆኔ ከምታስቡት በላይ ዋጋ አስከፍሎኛል። የዛ አይነቱ ማንነቴን አሁን ትቼዋለሁ። እዚህ ጋር እስኪ እናንተን ልጠይቃችሁ፣ ምንድን ነው የምትፈልጉት? ከሰዎች መወደድ ነው የምትፈልጉት ወይስ ከሰዎች አክብሮት ማግኘት ነው የምትፈልጉት? ይሄን ነገር በሚገባ ልታውቁ ይገባል። በሰዎች ለመወደድ ቅድሚያ የምትሰጡ ከሆነ እነሱ የሚፈልጉትን ነገር ልታደርጉ ግድ ነው። የማትፈልጉትን ነገር ማድረግ ማለት ምናምን ይጠበቅባቸዋል። ሳትፈልጉ መሳቅም ሳትፈልጉ ማልቀስም ሊኖርባችሁ ይችላል። ከማትፈልጓቸው ሰዎች ጋር መዋል ጊዜ ማሳለፍ ምናምን ይጠበቅባቸዋል፣ ይኖርባቸዋል። እነዚህን ሁሉ ነገሮች አድርጋችሁ ምናልባት ልትወደዱ ትችላላችሁ፣ ግን ደግሞ የሚገባችሁን አክብሮት አታገኙም። የማትከበሩበት ሁኔታ ውስጥ ደግሞ ድምጻችሁ ዋጋ አይኖረውም፣ ጩኸታችሁ በቀላሉ ይቀማል። ስለዚህ መከበር የምትፈልጉ ከሆነ ገደብ አስቀምጡ፣ ግልጽ ያለ ነገር ተናገሩ፣ ያመናችሁበትን በድፍረት ተናገሩ። ይሉኝታና ሰው ምን ይለኛል የሚሉ አይነት ነገሮችን አስወግዷቸው። ሁለተኛው ከሰዎች የሚገባችሁን አይነት አክብሮት የሚያስገኝላችሁ ነገር የተሰማራችሁበት የትኛውም ዘርፍ ውስጥ ለረጅም ጊዜ በወጥነት መቆየት መቻል ነው። ይኸውላችሁ አክብሮት ማግኘት የምትፈልጉ ከሆነ በራስ መተማመን ሊኖራችሁ ግድ ነው። በራስ መተማመን የሚባለውን ነገር ለማግኘት ደግሞ ምን ያስፈልጋል? የተሰማራችሁበት የትኛውም ዘርፍ ውስጥ ረጅም ጊዜ መቆየት፣ በወጥነት መቆየት ያስፈልጋል። ኮንሲስተንት መሆን ያስፈልጋል። ስለዚህ የትኛውም አይነት የስራ መስክ ውስጥ ተሰማርታችሁ ከሆነ እዛ የስራ መስክ ውስጥ ረጅም ጊዜ ስትቆዩ በራስ መተማመናችሁ ከፍ ይላል፣ ወይም ደግሞ የምትሰሩት ስራ ላይ ያላችሁ እውቀት ከምታስቡት በላይ ከፍ ይላል። የእውቀት ከፍ ማለት በራስ መተማመንን ይፈጥራል። በራስ መተማመን ደግሞ ከሰዎች የሚገባችሁን አክብሮት ያስገኝላችኋል። ለምሳሌ እዚህ ጋር ጂም መሄድ በጣም ቀላል ነገር ነው። ጂም ለአንድ ቀን፣ ለሁለት ቀን፣ ለአንድ ሳምንት፣ ለሁለት ሳምንት ሄዶ ተሟሙቆ ምናምን መምጣት በጣም ቀላል ነገር ነው። ግን ደግሞ በአንድ ሳምንትና በሁለት ሳምንት ውስጥ የሚፈለገው ለውጥ አይመጣም። የሚፈለገው ለውጥ ካልመጣ በራስ መተማመን አይመጣም። በራስ መተማመን ከሌለን ደግሞ አክብሮት የሚባል ነገር ጭራሽ ልናገኝ አንችልም። ስለዚህ የተሰማራችሁበት የትኛውም የስራ መስክ ላይ ውጤታማ መሆን የምትፈልጉ ከሆነ ትልቁን ልዩነት ፈጣሪ ችሎታ አይደለም። ትልቁን ልዩነት ፈጣሪ እድል አይደለም። ትልቁን ልዩነት ፈጣሪ ገንዘብ አይደለም። ትልቁን ልዩነት የሚፈጥረው ወጥነት ወይም ደግሞ ኮንሲስቴንሲ ነው። ከሰዎች አክብሮት ማግኘት የምትፈልጉ ከሆነ ሰዎች እምነት እንዲጥሉባችሁ የምትፈልጉ ከሆነ ኮንሲስተንት ሁኑ። በቃሎቻችሁ ኮንሲስተንት ሁኑ፣ በተግባሮቻችሁ ኮንሲስተንት ሁኑ፣ በስራችሁ ኮንሲስተንት ሁኑ፣ ደሊቨር በምታደርጓቸው ውጤቶች ኮንሲስተንት ሁኑ። ኮንሲስተንሲ ከሰዎች የሚገርም አይነት አክብሮት የሚያስገኝልን ነገር ነው። ሶስተኛው ግልጽ ያሉ ገደቦች ማስቀመጥ።
ይኸውላችሁ እዚህ ጋር ገደብ ስለማስቀመጥ ስናወራ ዝም ብሎ ገደብ ማስቀመጥ ብቻ ወይም ደግሞ ቀይ መስመሮችን ማስመር ብቻውን በቂ አይደለም። እነዚህ ቀይ መስመሮች የሚከበሩበትን መንገድ ማሳወቅም አስፈላጊ ነው። በፍጹም የማትታገሷቸው እንዲደረጉባችሁ የማትፈልጉ ነገሮች ምን ምንድን ናቸው? እነዚህ ነገሮች ከስራ ባልደረባ አንጻር፣ ከጓደኛ አንጻር፣ ከፍቅር አጋር አንጻር፣ ከማህበራዊ መስተጋብር አንጻር በሚገባ ልትፈትሿቸውና በሚገባ ልትዘረዝሯቸው በዝርዝር ልታውቋቸውና ልታሳውቋቸው ይገባል። እነዚህ የማትታገሷቸው ወይም ደግሞ እንዲደረጉባችሁ የማትፈልጓቸው ነገሮች ሲደረጉባችሁ ያንን ያደረጉባችሁን ሰዎች ማንም ይሁኑ ማን ከህይወታችሁ አሽቀንጠራችሁ ልታስወጧቸው ይገባል። ምናልባት እዚህ ጋር ግን ሰዎችን ከህይወታችን አሽቀንጥረን ማውጣት እንደሚባለው ቀላል አይደለም። ያን ነገር አደረጉብኝ ብለን እንደዚህ አይነት ውሳኔ መወሰን እንደሚባለው ቀላል አይደለም። ግን ደግሞ አመናችሁ አላመናችሁ እነዚህን ሰዎች ከህይወታችሁ አሽቀንጥራችሁ መጣል ወይም ደግሞ ማስወገድ ማስወጣት እነዛ ሰዎች ህይወታችሁ ውስጥ ቢቆዩ ከሚፈጥሩት መዘዝ ከሚያመጡት መዘዝ በጣም በብዙ እጥፍ የተሻለ ነው። ስለዚህ ማትታገሷቸውን ማትደራደሩባቸውን ነገሮች ያደረጉ ማንም ይሁኑ ማን እነዛን ሰዎች ከዛ በኋላ ከህይወታችሁ ልታስወጧቸው ይገባል። ወይም ደግሞ እንደ ከዚህ በፊቱ ህይወታችሁ ውስጥ አክሰስ የሚያደርጓቸው ነገሮች አንሊሚትድ መሆን የለባቸውም፣ ሊገደቡ ይገባል ማለት ነው። አራተኛው በምትሰሩት ስራ ብቁ ሁኑ። ይኸውላችሁ እዚህ ጋር ከሰዎች የሚገርም አይነት አክብሮት ማግኘት የምትፈልጉ ከሆነ የሚገርም አይነት ሪስፔክት እንዲሰጣችሁ የምትፈልጉ ከሆነ የምትሰሩትን ስራ ጠንቅቃችሁ ልታውቁ ይገባል። የምትሰሩትን ስራ በእውቀት ልትሰሩ ይገባል። የምትሰሩት ስራ ላይ የሚገርም አይነት ብቃት ልታሳዩ ይገባል። የምትሰሩትን ስራ ማስተር ልታደርጉ ይገባል። በስራችሁ ጥሩ ምሳሌ መሆን ከቻላችሁ፣ መሪ መሆን ከቻላችሁ፣ ከእናንተ የተነሳ ነገሮች የተሻሉ ከሆኑ በተሰማራችሁበት ዘርፍ ለሰዎች መፍትሄ መስጠት ከቻላችሁ፣ ቃላችሁን በተግባር ማሳየት ማስደገፍ ከቻላችሁ፣ ጥርት ቅልብጭ ያለ ነገር ማቅረብ ከቻላችሁ ከሰዎች የሚገርም አይነት አክብሮት ታገኛላችሁ። አትጠራጠሩ። እነዚህ ነገሮች በተሰማራበት የስራ መስክ ደሊቨር ማድረግ የማይፈልግ ሰው የለም። ግን ደግሞ ሁሉም ሰው እነዚህ ነገሮች ደሊቨር ሲያደርግ ወይም ደግሞ በተግባር ሲያሳይ አንመለከትም። ይሄ የሚሆነው ለምን መሰላችሁ? እንደነዚህ አይነት ነገሮችን በተሰማራችሁበት የስራ መስክ ደሊቨር ማድረግ የምትፈልጉ ከሆነ የምትወዱትን ስራ ልትሰሩ ይገባል። ዝንባሌያችሁን ልትከተሉ ይገባል። ዝንባሌያችሁን ስትከተሉና የምትወዱትን ስራ ስትሰሩ በስራችሁ ውጤታማ ስኬታማ መሆን ትችላላችሁ። ወይም ደግሞ ስራችሁን በሚገርም መልኩ ማስተር ማድረግ ትችላላችሁ። ኤንድ በስራችሁ በጣም የማይታመን አይነት ነገር ደሊቨር ማድረግ ስትጀምሩ ከሰዎችም የማይታመን አይነት አክብሮት ታገኛላችሁ። ዝንባሌያችሁን ካልተከተላችሁ የማትወዱትን ነገር ከሰራችሁ በስራችሁ እስከ መጨረሻው ውጤታማ አትሆኑ። በስራችሁ እስከ መጨረሻው ደግሞ ውጤታማ የማትሆኑ ከሆነ ከሰዎችም የሚገባችሁን አይነት አክብሮት አታገኙም። በቃ ልዩነቱ ይሄ ነው።